ማን ኮንክ ግን ይህን ስቴፕ ልታልፉ አይገባም። ሰዎች እየፈለጉ ያሉት ግን ያጡት ነገር ምንድነው? ምን ያህል ሰራተኛ ያስፈልግሃል? ምን ያህል ገንዘብ ነው የሚያስፈልግ? ስላንተ ብቻ አይደለም ጉዳዩ፣ ስለሚገዛህም ሰው ነው ጉዳዩ። ገንዘቡ ከሌለ ገንዘቡን ለማምጣት እቅድ ማውጣት። መኪና ይገዛሉ፣ ከዛ በቃ ገንዘብ የሚመጣ ነው ይመስላቸው እንጂ ቢዝነስ ከመጀመሪያ በፊት እነኚህን 5 መሰረታዊ ጉዳዮች ልታውቃቸው ይገባል። የመጀመሪያው ገበያና ደንበኛን ማወቅ አለብህ። ሰዎች ምን ይፈልጋሉ? ማርኬቱ ምን ይመስላል? ማርኬቱ ላይ በጣም ሰዎች እየፈለጉ ያሉት ግን ያጡት ነገር ምንድነው? ማርኬቱ ላይ በጣም በብዙ ሁኔታ ምን አለ? ምንስ የለም? ወደ ማርኬቱ ለመግባት ለመውጣት ምን ያህል ቀላል ነው የሚለውን ጥናት ማድረግ አለብህ። አንተ ፈልገህ ያጣው አካባቢ ላይ ምንድነው? ብዙ ሰዎች በአካባቢ ላይ ደግሞ ሲያወሩ የሰማው እንደዚህ ነገር እኮ እዚህ አካባቢያችን ላይ ቢኖር ወይ ሻይ ቤት እንደዚህ አካባቢ ቢኖር እኮ እዚህ ጋር አረፍ ብለን መጠጣት እንችል ነበረ። እዚህ አካባቢ ኮፒ ቢኖር እኮ የዚህን ያህል በታክሲ መሄድ አይጠበቅብንም። እዚህ አካባቢ ወተት ቤት ቢኖር ተብሎ ሲወራ የሰማው ነገር ምንድነው? እዛ ላይ ጥናት ማድረግ አለብህ። ሁለተኛ የቢዝነስ እቅድ ሊኖር ይገባል። የት ነው የምትሰራው? እንዴት ነው የምትሰራው? ምን አይነት ስራ ነው የምትሰራው? በምን መልኩ ነው የምትሰራው የሚለውን የቢዝነስ እቅድ ማውጣት አለብህ። ምን ያህል ሰራተኛ ያስፈልግሃል? ምን ያህል ገንዘብ ነው የሚያስፈልግ? እንዴት ነው የምትሰራው? ከማን ጋር ነው የምትሰራው? ይህንን ፕላን ማዘጋጀት አለብህ። የቢዝነስን እሴቶች ማውጣት አለብህ። ምንድነው ቫሊ የምታደርገው? ዋጋ የምትሰጠው እሴትህ ምንድነው? የድርጅትህ እሴት ምንድነው? ትልቅ ድርጅት ሄዳችሁ ካያችሁ በትልቅ እንትን ተጽፎ እሴታቸውን ታያላችሁ። ያንተ እሴት በግልጽ ልታስቀምጥ ይገባል። ምንም ያህል ድርጅት ትንሽዬ እንኳን ብትሆን እሴት ሊኖር ይገባል። እኔ ምሰራት እኮ ቡና ቤት ስለሆነች ነው ወይ አይደለም። እሴት ሊኖር ይገባል። ደንበኞች ሊያውቁት ይገባል እሴትን፣ ምን ያህል ቫሊ እንደምታደርጋቸው እነሱ ነቁም። እዚህ ጋር ቢዝነስ ስትሰራ ስላንተ ብቻ አይደለም ጉዳዩ፣ ስለሚገዛህም ሰው ነው ጉዳዩ። የራስህ የእሴት መግለጫዎችን ልታወጣ ልታቅ ይገባል። ጎን ለጎን ከቢዝነስ ፕላን ጋር አውጥተህ ልታስቀምጠው ይገባል ማለት ነው። ይህን ካረግ ወደ 3ኛው ስቴፕ ለመሄድ ዝግጁ ነው ማለት ነው። 3ኛው ስቴፕ የፋይናንስ ዝግጅት። ገንዘቡን እንዴት ብለህ ታመጣዋለህ? ቢዝነስን ለመጀመር የሚሆን ገንዘብ ከየት ነው የምታመጣው? እንዴት ነው የምታመጣው? ካለህስ እንዴት ታደርገዋለህ? ወሳኙ ጥያቄ ነው። የትኛውም ቢዝነስ ፕላን ወደ መሬት የሚወርደው በፋይናንስ አቅርቦትና በፋይናንስ አቅም ነው። ካልሆነ ቢዝነስ ፕላን ሐሳብ ብቻ ሆኖ ይቀራል ማለት ነው። ስለዚህ ያንን ገንዘብ ከየት ነው የምታመጣው? እንዴት ነው የምታመጣው የሚለውን ልታስብበት ይገባል ቢዝነስ ከመጀመሪያ በፊት። ሌላ ወሳኙ ነገር ደግሞ ገንዘቡ ከሌለ ገንዘቡን ለማምጣት እቅድ ማውጣት መቻል አለብህ። ተበደረ ነው ቆጥበ ነው፣ ይሄን ማወቅ መቻል አለብህ። ከዛ የገንዘብ ፍሎውን ደግሞ መቆጣጠር መቻል አለብህ። ገንዘብ የሚመጣበት የሚወጣበትን መቆጣጠር መቻል አለብህ። ይህንን ካረክ ደግሞ አሁን ለ4ኛው ስቴፕ ዝግጁ ነህ ማለት ነው። 4ኛው ስቴፕ እኔ ብዙ ጊዜ ሰዎች ሲንቁት ያየሁት ስቴፕ ነው። ለማምለጥ ሲሞክሩት የማየው ስቴፕ ነው። ግን አንተ ብልህ ከሆንክ፣ እውነተኛ ትክክለኛ ቢዝነስ ማን ከሆንክ ግን ይህን ስቴፕ ልታልፉ አይገባም። ህጋዊነት ወይም አስተዳደራዊ ሁኔታ ላይ በደንብ ልትሰራ ይገባል። አንዳንድ ቢዝነሶች በቃ መንግስት መጥቶ አባሮ እስኪይዛቸው ድረስ ንግድ ፍቃድ አያወጡም። ያልገባቸው ነገር ግን ንግድ ፍቃድ ስታወጣ ህጋዊ ሆንክ ማለት ነው። ህጋዊ ስትሆን አንደኛ ከስተመር ቫልዩ ይጨምራል፣ ሁለተኛ መንግስት ጥበቃ ያደርግልሃል። ማንም ሰው የጊዮርጊስ ቢራን ምልክት ተጠቅሞ የሆነ ነገር ማድረግ አይችልም። ምክንያቱም ኢትስ ጋራንቲ በመንግስት ዘንድ ጥበቃ እየተደረገለት ነው። ማንም ሰው የጊዮርጊስ ቢራን የሎጎ ተጠቅሞ የማይሆን ነገር ወይም ሌላ ፕሮዳክት መሸጥ አይችልም። ንብረትህን ህጋዊ ስታደርግ ጀስት ህጋዊ ብቻ አይደለም ታደርገው፣ ለንብረትህ ለቢዝነስህ ጥበቃ ጭምር እያደረክ ነው ማለት ነው። የቢዝነስ መዋቅርህን መምረጥ መቻል አለብህ። 3 አይነት የቢዝነስ መዋቅሮች አሉ። በግል የሚሰራ ቢዝነስ አለ which is አንድ ሰው ብቻ ኢንዲቪጁዋል የሚሰራው ቢዝነስ
ታይፕ አለ። ሁለተኛው ደግሞ ሁለት ወይም ከዛ በላይ ሆኖ የሚሰሩት የፓርትነርሺፕ የሚባል ቢዝነስ ታይፕ አለ። ሶስተኛው ደግሞ ኮርፖሬሽን የሚባለው ብዙ ሆኖ በመንግስት ደረጃ ውል የሚዋዋሉት ምናምን በመንግስት ደረጃ ሆኖ ከግለሰቦቹ ወይም ከመስራቾቹ አስተዳዳሪ ነፃ የሆነ የራሱ የሆነ ማኔጅመንት ስታይል ያለው ቦርድ ኦፍ ዳይሬክተር የሚመራ የቢዝነስ ታይፕ ነው። ስለዚህ የትኛውን የቢዝነስ ታይፕ ነው የምትገባው፣ የትኛው የቢዝነስ መዋቅር ውስጥ ነው የምትገባው የሚለውን መለየት አለብህ ማለት ነው። መዋቅርህን ከለየ በኋላ ነው ወደ ምን የምትገባው፣ ወደ ላይሰንሲንግ የምትገባው ማለት ነው። ንግድ ፍቃድ ማውጣት፣ ለድርጅት ንግድ ፍቃድ ታወጣለህ ማለት ነው። ንግድ ፍቃድ ስታወጣ በዛ ስር ያሉ ማንኛውም አይነት ያንተ የሆኑ ነገሮች በሙሉ በመንግስት ስር ጥበቃ ይደረግላቸዋል ማለት ነው። ለአንተ ሪሊፍ። የመጨረሻው ሪስክ አዌርነስ፣ ስጋትን ማወቅ። ሞስት ኢምፖርታንት ወሳኝ የሆነ ነገር ነው ስጋትን ማወቅ። ብዙ ሰዎች እኔ ያየሁትን ነው ነግራችሁ። ብዙ ሰዎች ያየዋቸው ምንድነው የሚያስቡት መሰላችሁ? የሆነ መኪና ይገዛሉ። አሁን ራይድ፣ ያንጎ፣ ፈረስ ምናምን አንድ ማን በቅርብ የመጣ እንትንም አለ። እነኛ ድርጅቶች መኪና ይገዛሉ። ከዛ በቃ ገንዘብ የሚመጣ ነው ይመስላቸው እንጂ ማንም ሰው ሪስኩን አናላይዝ ሪስኩን አያስብም። ይሄ ከባድ ነው። እውነቴን ነው። ይሄ በጣም ከባድ ነው። ሪስኩን ማሰብ መቻል አለብህ። መኪና እንደሚገለበጥ ማወቅ አለብህ። መኪና እንደሚዘረፍ ማወቅ መቻል አለብህ። ሪስኩን አናላይዝ አድርገህ የምር አንተ አፎርድ ታደርገዋለህ? እንዴት ነው ሪስኩን አቮይድ የምታደርገው? አቮይድ ማድረግ አልችልም ኦብቪየስሊ፣ ግን እንዴት ነው ሪስኩን የምትቀንሰው? ሪስኩን እንዴት ነው የምትቀንሰው? ዳት ዘ ኩዌስችን መጠየቅ ያለበት ጥያቄ ነው። ይህን ሳታደርግ ግን ቢዝነስ ብትጀምር ቅርብ ወዳጅ ነህ። በየሶሻል ሚዲያው ላይ 50 ሺህ 100 ሺህ ሰራው እንደዚህ ይስሩ ዳት ሳክስ ብሮ። ትክክለኛ ስለ ቢዝነስ ማወቅ ከፈለግ ይኸው ይህን ቻናል ሰብስክራይብ ማድረግ እንዳትረሳ።